የትሁት ፍቅረኛ አዲስ አበባ ድረስ መጥቶ እየተከታተላት ይገኛል። የትሁት ፍቅረኛና ቲና ጓደኛ ሆነዋል። ቲና ሽማግሌውን እንዲገልላት ቃል አስገብተዋለች። የትሁት ፍቅረኛ ደግሞ ትሁትን በእጁ እንድታስገባለት ቃል ተገባብተው አሁን ሽማግሌውን ለመግደል ድቡንቅ እያለ ይገኛል። ቲና ሻይ ሰርቼ ልስጣቸው ብላ ወደ ኪችን ትገባና ሻይ ሰርታ ሻዩ ላይ መድኃኒት ታደርግና ታቀርብላቸዋለች። ድንገት ትሁት ወደ ኩችንሽና ስትገባ ድንገት ትላለች። ቲና ሻይ እያዘጋጀች ነበር። ቲና ምነው ደነገጥሽ? ሻይ መስራት ያስደነግጣል እንዲህ ያለቻት። እሷም አይ አይደለም ደጃፉን ስትከፍቺ ስላልቆረቆርሽ አለቻት። ኩሽናን የመጣሁት ክላስሽ አልመጣሁ መቼስ ምን ትሰሪያለሽ ብዬ እቆረቆራለሁ አለቻት። ቲናም ተናዳ ሻዩን ይዛ ወጣች። ሻዩን ይዛ እንደወጣች ያለው ኦሮኬማውን ስታየው ዱቄት ነገር እንደ መርዝ ያለ በኗል። ያን ነገር ብድግ ብላ ቀረብ ብላ ማየት ጀመረ ትሁት። ከዛም አልገባትምና እየሮጠች ሄዳ ሻዩን እንዳጠጡት የተሰራው በቆሻሻ ውሃ ነው በማለት ተናገረች። ቲና በጣም ተናደደች፣ ስሜታዊ ሆነች። ለምንድን ነው ይች ልጅ በመንገዴ ላይ የምታከናስለኝ እያለች በጣም ስሜታዊ ሆና ወደ ኩሽና ገባች። ከህይወቴ ውጭ ብዬሻለሁ ትሁት፣ አለበለዚያ አለቅሽም አለቻት። ጦርነቱ ከአንቺ ጋር ከሚሆን አርፈሽ ተቀመጭ። ምን አገባሽ? የሆነ ቢሆን ለእነሱ ነው ሰርቼ የሰጠሁት፣ ላንቺ አልሰጠሁሽም። ስለ እነሱ ደግሞ አንቺ ምን አገባሽ እያለኝ ትናጭባት ጀመር። ትሁትም አባዬና ካሊብን ምንም ስታደርጊብኝ ማየት አልፈልግም አለቻት። ምን አገባሽ አንቺ? የኔም ባሌ የባሌም አባት ነው። አንቺ ምን አገባሽ አለቻት። ያገባኛል፣ እወዳቸዋለሁ አለቻት። ያን ሻይ ሳይጠጡ ቀሩ። ዛሬ ዝግጅት እዚህ ቤት ነው ብሏል አባዬ፣ ወደ ውጭ እንዳትወጡ አላቸው። ቲና ግን ይዛ ለመውጣትና እንዲጠጡና እንዲሰክሩ አድርጋ ያ ልጅ መጥቶ ካሊብንና ሽማግሌውን ይገልላትና እሷ ንብረቷን ልትካፈል ነበር። ትሁት ግን ቲናና ፍቅረኛዋ ትሁትን የሚፈልጋት ልጅ መንገድ ላይ ቆመው እያወሩ አይቻቸው ተደብቃ እስከ መጨረሻውም ተከታተለቻቸው። ፎቶ አሳየችው። ፎቶ ያሳየችው እንግዲህ ወይ የካሊብን ወይ የሽማግሌውን ነው። እንድትገልልኝ ዛሬ ይህንን ብላ ሳሳየችው ትሁትም ድንግጥ ብላ ተመልሳ ወደ መንገዷ ስትሄድ አባዬን አገኘችው። አባዬ እኔ ቲና እና እኔን የሚፈልገኝ ልጅ አንድ ቦታ ቆመው ፎቶም ስታሳየው አየሁኝ። የቲና ሴራ እንደሆነ ቲና ጠቁማ ልታስገድለኝ እንደፈለገች አውቄያለሁና የቲና ሴራ አለበት። ዛሬ ማታ የሚፈጠር ነገር ስላለ ከቤት ማንም ሰው እንዳይወጣ አለችው። በቃ ቤት ዝግጅት አድርገን አቤት እንጫወታለን፣ ወደ ውጭ የሚባል አንወጣም አላት። አባዬም ሂጂና ለቤት ንገሪያቸው ወደ ውጭ እንዳይወጡ፣ በቤት እንድንዝናና ብለሽ ንገሪያቸው አላት። እሷም ወደ ቤት ስትሄድ ቲና ለምን ዛሬ ውጭ ወጥተን ዘና እንልም እያለች ታወራቸው ይዛለች። ዳኒንና ካሊብን እያወራቻቸው ነው። እና የዳኒ ፍቅረኛ ማን ነበር ስሙ? ኤዱን እያወራች ነበር። ከዛም ቲና ትሁት ትገባና ዛሬ ወደ ውጭ መውጣት አይቻልም፣ ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ቤት ውስጥ ነው አባዬ የምንዝናናው፣ እንግዳ ይመጣል ብሏል አለቻቸው። እሷ ደግሞ አንቺ ለምዶ እንዲህ የምትይው? ውጭ ወተን ፈታ እንላለን፣ ሁሌ ቤት አይሰለችሽም አንቺ ትላታለች። አይ ነገርኩሽ እንግዲህ አባዬ ነው ያለው አለች። ቲናም እየሮጠይ የትሁት ፍቅረኛ ስር ትሄድና ዛሬ ወደ ውጭ መውጣታቸውን አሰርዘውታል። ይቺ ትሁት ምንም ልትፋታኝ አልቻለችም፣ እባክህ ከህይወት ያውጣልኝ አለችው። ትሁትን ምንም ስታደርጊያት እንዳልሰማ አለቅሽም አላት። ቲናም እሺ ግን እንዴት እናደርግ አለችው። መጠጥ ካለው ቤት ውስጥ ከሆነ የሚስተናገዱት መጠጡን በደንብ እንዲጠጡ
አበረታቻቸው። እየሳቅሽም ተጫዋጪ፣ እኔ ከዛ ሲተኙ ክላሳቸው ገብቼ እያፈንኩኝ እገላግልሻለሁ አላት። ቲናም ቢነቁስ አለችው። አይነቁም፣ ጠጥተው ተተኙ እኮ ሰክረዋል ማለት ነው። ስለማይነቁ ያኔ ገብቼ መገላገል እችላለሁ። እባክሽ እንዲህ እናድርግ አላት። እሷም ተስማምታ ባላት ነገር እሺ አለችው። ከዛ እሱም እየጠጡና ሲዝናኑ አመሹ። ካመሹ በኋላ ሁላቸውም ወደ መኝታ ክላስ ገቡ። ቲናም ወደ መኝታ ክላስ ገብታ ስልክ ደወለችለት። ልጁም መጣና ቀስ ብላ በር ከፍታለት ወደ ሽማግሌው ክላስ ገባ ማለት ነው። አፈነው ወይስ ሽማግሌው ነቃበት የሚለውን በቀጣይ ቪዲዮ አብረን እናያለን። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። የቲና ጭካኔ ግን እስከ ጥግ ነው። ከቤተሰቦቹ አልፋ ከባሏና ከአማቷ አልፋ በሰራተኛይቱ ላይ ግፍ ልትጨምር ድብንቅ እያለች ነው። ባይ ባይ ቤተሰብ፣ ወዳችኋለሁ። እንግዲህ ቪዲዮን አበረታቱኝ፣ ላይክ ሸር እያደረጋችሁ አባይ፣ ወዳችኋለሁ። ባይ ባይ፣ ይመቻችሁ። በቀጣይ ቪዲዮ ውስጥ የምንገናኝ ደግሞ ሰላም ሁኑልኝ ሁላችሁም ባይ